Hey, y'all, come look at this. ብር አልነበረም እኔ ትዝ ይለኛል እና እንዳጋጣሚ ክፍያ መፈጸም ነበረብን ኢቲኤም ላይ ፍብ የጸልየ ስከት 4000 ብር አውጥቼ አውቃለሁ አራጭ ወይ ተከበረ ምንድነው መሰለህ አሁን ስትናገር አካውንት ውስጥ ብር አልነበረም ባዶ ነው ከዛ አንተ ብር አስፈለገህ ኤቲኤም ካርድን አወጣህ ኤቲኤም ካርድ ላይ ፍብ ለጸለይክ ከተት 4000 ብር አወጣ በቃ አወጣው እስቲ አጣርቻል ሰማ 4000 ብር አውጥቼ አውቃለሁ I don't believe it I don't know you know ሰዎች በቤታቸው ስር ያላስቀመጡት ገንዘብ ኪሳቸው ላይ ተገኝቶ ሴቶቹ ካገባችሁ በኋላ አትሰስቱ አንቺ ቋጣሪ ምን አባሽ ልታረጊው ነው ዱቄታ ቲሸርት ወዳለው ነፍሴ ነው ኮፊ እንሰብሰብ ያልሽኝ ልሰጭኝ መሰለኝ ና የታባን ትሉ ና አንተ ይርቦኛል አንተ ትሮጣል ና እግሬን ይዣለሁ ተንጠጥ ምን አልሽ ነይ እስኪ ነይ አንቺ አላበዛሽውም ወይ ከዘመዶችሽ ጋር ሁሌ የምታሰቃይ ሲያንስ ዛሬ ደግሞ በሰፈር ወጥሽ እርት ያለ ኧረ በእናትሽ ይቅርታ ኧረ ድረሱልኝ ዘመዶቼ ዝም በይ ዛሬማ አጫወትብሻለሁ ዝም በይ እንዲሁም የመጀመሪያ ጊዜ ጅብ የበላ አህያን የምባሉት ሰሚያለሽ አርፈሽ ቁጭ አትይም ሰፈርሽ ኧረ ይቅርታ ኧረ ድረሱልኝ ዘመዶቼ ኧረ እናያችሁ ዝም በይ ሁለተኛ የለም ሌላ ሰው ክብር ትፈልጋለህ ራስን ግን ስታከብረው አትታይም በሰው ዘንድ ለመከበር ከፈለክ ራስን መጀመሪያ አክብረው አንድ ነገር ልንገርህ የውሸት ታሪክ ብታወራ ብታስመስል አሪፍ መስለህ ብትፖስት ሰዎች ሊያከብሩ ይችላሉ በጣም ቀላል ነገር ነው ከባዱ ነገር ባንተ ህሊና መከበር ነው ብሮ ራስን የምታከብረው በአላማ ስትኖር ነው ራስን የምታከብረው ለራስህ ብለህ ስታነብረው ራስን የምታከብረው ከመንጋው ተለብቻው ስትኖር ነው ራስን የምታከብረው ባንቀላፉ ሰዎች መካከል ሐሳባቸውን ሳትፈራ ነቅተህ ስትኖር ነው በአለም ለመከበር በአለም ለመደነቅ በአለም እንዲጨበጨብልህ ከፈለክ ብቻህን ስትሆን የምታደርገው ነገር ለራስ ክብር እንድትሰጥ የሚያደርግ ነገር መሆኑን እርግጠኛ ሁን አንተ ማለት ሰዎች በሌሉ ሰዓት ለብቻ የምታደርገውን ነገር ስለሆንክ ክብርህን የሚያዋርደውን ነገር ባንተ ፊት አታድርገው ብሮ ያውላችሁ እዛ ጋር የመንሱር መኪና ታርገው ይታያችኋል 66866 የመንሱር መኪና ነው ታርገውን እየፈታበት ነው ትራፊኩ እስቲ ምን እንደሚፈጠር እናያለን ነው አሁን መንሱር እዛ ነው የገባው እዚህ መድኃኒዓለም ሞል ቦሌ አካባቢ ነን ያለነው አላየውም መሰለኝ ትራፊኩ አሁን እየፈታበት ነው ማረኝ እንደሚለው አላወቀም ማን እንደሆነ እስቲ ወይ ትራፊክ ያሸንፋል ያው እንደምታዩት ታርገውን ይዟል አሁን ሁለት ትራፊኮች ናቸው እስካሁን መንሱር አልወረደም ያው እንደምታዩት ታርገው 8666 ያው ተሩፉ ዛሬ ደግሞ ከላር ተቀይሯል ምን እንደሚፈጠር እስቲ አብረን እናያለን ኋላው ራሱ የሚያጅበው መኪና ሌላ ነው ራይዱ ለመተው ወደዛ አላየውም መሰለኝ ገብቷል ያው ትራፊኩ ቤቱ መጥቶ እንደሚሰጠው እርግጠኛ ነኝ እስካሁን አላወቀም መሰለኝ አይቶታል ያው እዛ ጋር እነሱ ደግሞ እየጠበቁት ነው ሁለቱ ትራፊኮች እየጠበቁት ነው የሆነ ጨላ እንግዲህ ይገቡለታል መንሱር እዚህ ጋር ነው ሌላ ታርጋ አስመርቶም ሊወስድ ይችላል ያው ዳሩን ያዘን እሱ
ታርጋውን ሊሰጡት ነው መሰለኝ። መልሶ ሊያስርለት ነው እንግዲህ። አሰረለት ራሱ። ሀብት ደረጃ ይሄ ነው እንግዲህ። ትራፊክ እኔ ራሱ የፈታውን ራሱ ሲያስር አይቻል አቅም። ዛሬ ግን አመንኩ፣ በቃ አመንኩ። አንተ ትለያለህ። ይቅርታ ብለውት ነው መሰለኝ እያሰሩለት ነው። ፊቱን በምን ላሳያችሁ? አይመቸኝም። ለዛውም ቦርጫሙ ነው ጎንበስ ብሎ እያሰረለት ያለው ገንዘብ የጠገበው እሱ ቁጭ ብሎ ጋቢና ስልክ አገናኛቸው። ስልክ አወሩ፣ እሰርለት ተባለ። ጥሏቸው እንኳን ቢሄድ ቤቱ ድረስ ሂደው ይቅርታ ብለው ነው የሚያስሩለት። ልዩነት ይሄ ነው። አንተ የቪዲዮ ቀረጽክ ተብለ እኔ ነገ ልታሰር እችላለሁ። መንሱር አደራ ታስፈታለህ። እኔ ሰርቲን ፕሮ ማክስ አልፈልግም። ያው አንደኛውን ትራፊክ ሊያግዘው ገባ። ለሁለት እያሰሩለት ነው። የቀኝና የግራ ብሎን ተረባርበው ሰፋጣ አያስፈልግም። ሲኖር እንደዚህ ሰው ተንከባክቦ ፖሊስም ይሁን ትራፊክ ይሸኛል። ጨለማ አገፈትር ከሆነ ሰላምታ ተሰጠው። እጅ እስካሁን አልነቀለም። ይኸውልህ ትራፊክ እጅ አራ ወርድ እባክህ ድገም አንተም እስቲ አራ ወርድ። ይኸውልህ እንደዚህ ነው እንግዲህ ሀብት ሲኖር። እናመሰግናለን። በሌላ ቪዲዮ እንገናኛለን። መንሱር እየሄደ ነው። አለፈ። እነዚህ እኙት እኔውን እንዴት ነሽ? ፍቅር መጣ። ሰና ደግሞ ነባ ምን ሆኖ ነው የዘጋኝ መንገድ ላይ? ነባ ከሆነች ረጅም ልጅ ጋር ሆኖ ክላክስ ባረግ አዘርድ ባበራ ላይት ብሰጠው ምንም። ከዛ እንትን ከእኔ ጎን ከማርሹ ጎን የተከልኩት ፓፓያ አለ። አስታወስኳት። ከአቮካዶ ጎን አንድ ፍሬ አጥታ ነበር ደርስ። እሷን ግን ጥላ አድርጌ ጀርባውን አልኩ። ሊዞር ነው ዝም ብሎኝ። አንተ ተቀያማችሁ እንደ ተጣልታችሁ ከሆነ ብዬ ዝም አልኩ። ከዛ አይደለም እባክሽ አይደለም፣ ሚስቱ ናት እኮ። ሚስቱ ናች? ያቺ ማስታፔላ የምታክለው እንዴ? አንቺ ደግሞ በቃ ሁሉንም ነገር በቃ በባስማ በቃ ምሳሌ መስጠት አይሰለችሽም? አይደለም እባክህ። እኔ ፍቅር ይኸውልህ፣ አይ በምሰራው ነገር ሁላ ምሳሌ ይሰጣሉ። ለዛ ጭንቅሎ ራሱ የመጣ ቀን ሰላም ስሉን ጭንቅላት እንዲህ ሳረገው አላየኝ። የራሱን መሪ መስሎኝ ነው። ኧረ ይኸውልሽ አንቺ ወንድሜ መጮች አደረግሽው። ግን ቆይ ግን እንዴት ነው የሚስማት? እንትን አይ እንዴ ታደርገዋለሽ፣ እንዳጥሮ ይመጣል። አለቀ። አንዴ ባሚደጣ አይነባ እስኪ ውይ እኔ ልሳቀቀኝ። ወይኔ እኛ ያደግነው አስተዳደጋውን አስተዳደግ ነው። አሁን እንደ ውዳድ እኛን አሳደግኩኝ ይላል። በስመ አብ! እንደ ቴኒስ ኳስ እኮ መሬት ላይ እያነጠረ የኔት መኪና ያለው ፍቅረኛ ከሆነ የምትፈልጊው በጣም ቀላል ነው። ሁለት መኪና ግዢና አንዱን ስጪው። How many times would they tell you before you know that Nigeria is not for you? Hey, show me, man. Vai quicando, vai tentando, vai quicando, jogando a bunda, vai quicando, quando. 야, 비싸다. 야, 여블라.
有人看来了。